ሜሎሪና ስውር ጥበብ ደራሲ ናሁሰናይ ጸዳሉ ክፍል 13 መነሻንና መድረሻን ሳታውቅ ጉዞ አትጀምር። ያሬድ ባለው ጊዜ ወደ ጎንደር ለመመለሱ ያስጨንቃት ጀምሯል። 2 ሳምንት አልፎ 2 ወር ሆነው። ተመላልሳ የሹፌሩን ሰውዬ አድራሻ ብትፈልግም በቀላሉ ልታገኝ አልቻለችም። ጽንሷ እየገፋ በዚያው ልክ ደግሞ የያሬድ ናፍቆት እየባሰባት መጣ። አክስቷም በሆነ ባልሆነ ስለተቀየሟት አካባቢው አስጠልቷታል። በተለይ እንዳረገዘች ሲታወቅ ብዙ ሰው ያሬድ ያለፈበትን መከራ ያውቅ ስለነበር እሷን ማግለል መረጠ። ከአካባቢው ሰዎች ጋር ያላት ግንኙነት ቀስ በቀስ እንዳያማጠራው እንዳይበላ ግፋው ነገር ሆነባት። ንግዷም በሐሜት የተነሳ ቀዘቀዘ። በተወለደችበት ባደገችበት አካባቢ መድሎና መገለል ይደርስባት ጀመር። ብቸኝነቷንም አይተው የከተማው ከበርቴዎች ቤቷን ሊነጥቋት እንደከጀሉ ከምትቀርበው ሹክሹክታ ደረሳት። ሳትቀደም መቅደም እንዳለባት ያሰበችው ወርቄ ሰው ሳይጠረጥር ከእናቷ የወረሰችውን ቤት ሸጣ ልብሷንና ያሬድ ትቷቸው የሄደውን ጥቅልል ብራናዎች አሽጋ ወደ አዲስ አበባ እሱን ፍለጋ መራች። የማታውቀው አዲስ አበባም እንደደረሰች በደላሎች እገዛ ቤት ተከራይታ መኖር ጀመረች። ቀኑን ሙሉ እሱን ፍለጋ በመባዘን ብዙ ገንዘብ አባከነች። ያሬድን በአንድ ቢበዛ በ2 ሳምንት ጊዜ ውስጥ አግኝታ ከእሱ ጋር ለመኖር አቅዳ ነበር የመጣችው። ሆኖም ነገር ሁሉ እሷ እንደጠበቀችው አልነበረም። በከተማዋ ስፋት አይደለም ያሬድን ራሷን እንኳን ከጠፋችበት በአንድ ሳምንት መመለስ እንደሚከብድ በመጨረሻ ተረዳች። እያደር ከእርግዝናዋ መግፋት ጋር ተስፋ መቁረጡ ተደምሮ ተኝቶ መዋልና ማደር ስራዋ ሆነ። እስካሁን ድረስ ጥንካሬ የሆናት ያሬድ ከመሄዱ በፊት የሰጣት የሚጠጣ ዘይት መሰል ነገር ነበር። ለመጨረሻ ጊዜ ከእሷ ከመለየቱ በፊት ማታ ላይ ይህ ለጽንሱ ጥሩ ስለሆነ ሲደክምሽና ስታዝኝ ብቻ ውሰጁ ብሏት ነበር። በተከራየችበት ቤት ምንም አዲስ ነገር ሳታገኝ ጽንሷ እየገፋ ክረምትም እየገባ ነው። ተስፋዋ የተሟጠጠው ወርቄ ከዚህ በላይ እንዴት መኖር እንዳለባት ማሰብ መጨነቅ ጀምራለች። በእጇ የነበረው ብር እያለቀ ነው። ቤቷን በችኮላ በርካሽ ሸጣ ነበር የመጣችው። ሐምሌ ወደ ማገባደጃው ላይ ወርቄ ምጥ ይዟት እዛው ባለችበት ቤት የመንደር አዋላጅ መታ አዋለደቻት። ቅርቧ ተገኝቶ የሚደግፋት ባለቤት የምታርሳት እናት ያጣች በመሆኗ ልጇን ከወለደች ቀን ጀምሮ ሕይወቷ የሐዘንና የለቅሶ ሆኖባታል። ያሬድ ወደ አዲስ አበባ ሊሄድ የመጨረሻ ቀን ደግሞ ልጃችን ሲወለድ አጠጩ ይጠቅመዋል ብሎ አንዳች ነገር በብልቃጥ ሰጥቷታል። ግራ የገባት ግን ያሬድ ልጁ ወንድ እንደሆነ እንዴት አወቀ? ይህስ የምሰጠው ነገር ምንድነው የሚለው ነበር። ቢሆንም ግን ልጁ እንደተወለደ ከጡት ወተት ጋር አጠጥተዋለች። የሚያሳሳው ቆንጅየው ልጅ ከተወለደ ከቀናት በኋላ ግን ጡቷ እስኪደርቅ ድረስ እሷም የበለጠ መራብ ጀመረች። የወለደች ሰሞን ሲንከባከቧት የነበሩ ሰዎችም ተበትነዋል። ሐዘኑ ልቧን አደነደነው። ተስፋ ቆረጠች። ልጇ እያየችው ሲሞት ማየት አቃታት። በመጨረሻም አንዲት ጎረቤቷ ሕፃኑን እንድትጠብቅላት ትታ ቀለል ያለ ሻንጣዋን በጓሮ መስኮት አሳልፋ ልጇን ጥላ ጠፋች። በቀኗ ለመመለሱ ያሳሰባቸው ጎረቤቶቿ ድምጿ ሲጠፋባቸው ልጁን በአካባቢው ለሚገኘው ማደጎ አፈላላጊ ድርጅት አስረከቡት። ክፍል 14 ሌሊቱን ሙሉ እንቅልፍ ባይኑ ዞር ያላለለት ያሬድ እጅግ በጣም ተዳክሞ ከመኝታው ተነሳ። ሰውየው ቀድሞ ተነስተው ኖሮ ትላንት ከጎንደር ያመጡትን ጭነት ሲያስወርዱ አገኛቸው። ይህ ቀን የአዲስ አበባን ብርሃን የተመለከተበት የመጀመሪያው ቀን ነበር። ወቅቱም 1961 ዓመተ ምህረት የዓመቱ አጋማሽ ላይ። ተነሳ፣ ዕቃህን አዘጋጅ፣ ይህን አውርደን ስንጨርስ ወደ ቤት እንሄዳለን አሉት ሹፌሩ። ያሬድም ፊቱን ታጥቦ ይዟቸው የመጣውን ዋና ዋና ጥቅልል መጽሐፍት፣ ብራናዎችና አቅጣጫና ጊዜ ጠቋሚ እንዲሁም የዓለም ቀደምት ካርታ በቦታቸው መኖራቸውን ካረጋገጠ በኋላ ሻንጣውን መቆላለፍ ጀመረ። ከሌሊት ጀምረው ጭነት ሲያስወርዱ የነበሩት ሹፌርም ስራቸውን ጨርሰው ያሬድን ይዘው ወደ ቤታቸው አመሩ። ያን ጊዜ ነበር ያሬድ
ለመጀመሪያ ጊዜ የቀዳማዊ ንጉሠ ነገሥት ኃይለ ሥላሴን ቤተ መንግሥት እንዲሁም በዝና የሚያውቀውን ዩኒቨርሲቲ የተመለከተው። በትልቁ አውቶቡስ ተሳፍረው ከሰውየው መስሪያ ቤት ወደ ቤታቸው ደረሱ። በግቢው ውስጥም በጣም ብዙ ግርግርና ጫጫታ ይሰማል። ነገሩ ለሰውየው የለመዱት ቢመስልም ለያሬድ ግን አስጨናቂ ነበር። እንዴት ብዬ ነው እዚህ ቤት የምኖረው? የያዝኋቸውንስ ጥቅልሎች እንዴት ነው በጸጥታ ተመስጬ የምደግማቸው? እያለ ግራ ተጋባ። ህዝቡን አልፈው ወደ ቤት ገቡ። ትልቁ መኖሪያ ቤት ውስጥ እንደገቡ አንዲት ጠና ያሉ አሮጊት ተቀበሏቸው። ያሬድ የሹፌሩ ሚስት እንደሆነ አልተጠራጠረም። ቤቱን በዓይኑ ቃኘ። የቤቱ ሙሉ ግድግዳ በወረቀት ተሸፍኗል። ትንሽ ግራ ተጋባ። ከተሜዎች አያነቡም እንዴ? ይህን ሁሉ ጽሑፍ እንዴት ቤት ይለጥፉበታል? እያለ ከራሱ ጋር ተጠያየቀ። ከቤቱ መግቢያ በር አጠገብ አንዲት የምታምር ጠይም ሴት ፎቶ በግድግዳው ላይ ተለጥፏል። ከእሷም አጠገብ የሹፌሩና የባለቤቱ በእጅ የተሳለ ምስል ተለጥፎ ነበር። የሹፌሩ ሚስት ብዙ ሳይቆዩ ለባለቤታቸውና ለእንግዳቸው ቁርስ አቀረቡላቸው። አዲስ አበባ ከገባ የመጀመሪያውን ምግብ የመጀመሪያውን ቁርስ ተመገበ። በግቢው የሚተራመሰውን ሰው ብዛትና ጫጫታ ምክንያት ግን እስካሁን አልተረዳም። ያሬድ ለሰዎቹ መልስ ሳይሰጥ ወደ መኪናው አመራ። አዲስ አበባም እንደተመለሰ ብቻውን በድብቅ ማፈላለግ ጀመረ። ይህን በሚያደርግበት ጊዜ ግን አንድ ያልተጠበቀ መጥፎ ነገር ተከሰተ። አብሮት የሚሰራው ዘውዱ አንድ ምሽት ከቤት ወጥቶ ሲመለስ ሞት ጫፍ ድረስ ተደብድቦ መንገደኞች አግኝተውት ተሸክመው ወደ ቤት አመጡት። በቤቱ ድንጋጤ ወደቀ። ዘውዱ ትንፋሹ ቁርጥ ቁርጥ ማለት ስትጀምር አካባቢያቸው ወደሚገኘው ምኒልክ ሆስፒታል ወሰዱት። የሕክምናውን ጊዜ እስኪያጠናቅቅ ያሬድ ካጠገቡ ሆኖ አስታመመው። አንድ ቀን ግን ማን እንዳስደበደበው ከሴትዮዋ ሰማ። እያለቀሱ ለጎረቤታቸው ሲነግሯት ነበር ጆሮ ውስጥ የገባው። በአካባቢው ያለ ጠንቋይ ገበያው ስለጠፋበትና ሰዎች ሲታመሙ ወደ ዘውዱ መሄድ ስለሚመርጡ በቅናት ነበር በቅጥረኛ ያስወገረው። ይህ የኔ ግዛት ነው ለቀህ ሂድ እያለ ብዙ ጊዜ አስፈራርቶት ነበር አሉ። ያሬድም ይህንን እንደሰማ ዘውዱን ጠይቆ እውነትነቱን አረጋገጠ። ወዲያው ጠንቋዩ ቤት ለጉዳይ ደጅ ጠን መስሎ መመላለስ ጀመረ። ሲለመድም አንድ ቀን ጌታዬ አገልጋይ መሆን እፈልጋለሁ በማለት ቅርርብ ጀመረ። ቀስ በቀስ የጠንቋዩ ቤት ቤተኛና አገልጋይ እንዲሁም ቡና አፊ ሆነ። በአካባቢው ያሉትን ጠንቋዮች መገኛ አንድ ባንድ ሲያጠና ከረመና ሁሉንም ቀስ በቀስ መታወቅ ጀመረ። ያሬድ በዚህ የጠንቋይ ቤት ቆይታው ያላየው ነገር አልነበረም። አዋቂው እጅግ ክፉ፣ ባለትዳር ሴቶችን ሳይቀር እያስገደደ የሚተኛ፣ ሀብታሞችን ብር ካልሰጣችሁ ትሞታላችሁ እያለ የሚያስፈራራ ነበር። ከምንም በላይ ደግሞ መድኃኒት ብሎ የሚሰጠው አብዛኛው ነገር የራሱ ሽንት የተቀላቀለበት ዳማከሴና ከጓሮ የሚያወጣው አፈር የተቀላቀለበት ባዕድ ነገር ነበር። በዚህ ቤት ቆይታው ቢቸግረው ለአንዳንዶች ራሱ የቀመመው መድኃኒት በድብቅ ይሰጣቸው ነበር። ከምንም በላይ ግን ያሬድ በዚህ ቤት ውስጥ የማይረሳው ሐዘን የሞተ ሕፃን ልጅ ይዘው መጥተው ቤቱን በአንድ እግሩ ያቆሙ ቤተሰብ ሁኔታ ነበር። ያን ቀን የአዋቂው ዋና አገልጋዮች ስላልነበሩ አስተናባሪው ያሬድ ነበር። ዘውዱ ድብደባው ጠንቶበት የአጥንት ስብራት አስከትሎበት ነበር። አንድ ምሽት ግን ያሬድ ወደሱ ቀርቦ ወንድሜ ማንም አንተን ጎድቶ በሕይወት አይኖርም፣ እኔ ፍትህ እሰጥሃለሁ አለው። ዘውዱ እጅጉን ተጨነቀ። ሄዶ ተጣልቶ እንዳይገድሉት ፈራ። በሌላ በኩል ደግሞ ከዚህ በፊት ያየው ህልም ያሳስበዋል። ወደ አዲስ አበባ የሚመጣ ትልቅ ኃይል ያለው ሰው። ከጥቂት ጊዜ በኋላ ያሬድ ሲያወጣና ሲያወርድ ቆይቶ ከባድ መድኃኒት ቀመመ። ማንም እንዳያገኘውም ዱቄቱን በኪሱ ይዞ ይዞር ነበር። በዚህ ሁኔታ ያለ ወንድሙ ዘውዱ ሕይወቱ አለፈች። ያሬድ በጥልቅ አዘነ። ከአባቱ ሞት ባልተናነሰ ተስፋ ቆረጠ። በመጨረሻ የበቀል ፍርዱን ለመስጠት ተነሳሳ። በየመንደሩ የሚገኙ ጠንቋዮችን በሚጠጡት ቡና ውስጥ መድኃኒቱን እየጨመረ ከ10 በላይ የሚሆኑትን በጥቂት ቀናት ውስጥ ፈጃቸው።
ዘውዱ በተቀበረ ማግስት የህይወቱ አቅጣጫ ወዴት እንደሆነ ግራ በተጋባ ስሜት አሰላሰለ። ወርቄን የመፈለጉ ነገር ተስፋ አስቆርጦት ነበር። አንድ ቀን አንዱን ጥቅልል መጽሐፍ ማንበብ ሲጀምር በቀደምት የቋንቋ ምልክት የተጻፈ ጽሑፍ ከስሩ በአረብኛ ተተርጉሞ ተመለከተ። ይህን ትርጉም የግድ ማወቅ እንዳለበት ስላመነ አረብኛ የሚማርበትን ቦታ ማሰብ ጀመረ። አማራጮቹን ካነጻጸረ በኋላ ወደ ሰሜን የኢትዮጵያ ክፍል ጥንታዊ የአረብኛ መጽሐፎች ወዳሉበት አልነጃሺ መስጊድ ለመሄድ ወሰነ። የሹፌር ረዳትነቱንም ስራ አቋርጦ ወደ ግቡ አቀና። ክፍል 14 በዚህ ተጠናቀቀ። ክፍል 15 አሊሰን እና የተዋቀረ የስለላ ቡድኑ የሚጠበቅባቸውን ውጤት ከኢትዮጵያ ይዘው ተመልሰዋል። ጆን ሚልተን ልጁን ስላገኘ በጣም ደስ ብሎታል። እሱ መካን ስለሆነም አዲሱ ሕፃን ለጥናቱ ከማስፈለጉ በተጨማሪ እውነተኛ የማደጎ ልጁ ይሆናል። ፓስፖርቱ ላይም የተጠቀሰው የጆን ሚልተን ስም ነበር። ሕፃኑ አሜሪካ መግባቱ እንደታወቀ በዋሽንግተን ዲሲ የሚገኘው የፔንታጎን ማዕከል ጊዜያዊ መሰብሰቢያቸው ውስጥ አስቸኳይ ስብሰባ ተደረገ እና አሊሰንም ላለፉት 2 ወራት ያከናወኑትን አስደናቂ የስለላ ተግባር ለጉባኤው አቀረቡ። ስራ ሁልጊዜ ጥንቅቅ ተደርጎ እንዲሰራ የሚፈልገው ሎረንስ ወደ ቡድኑ እየተመለከተ ያከናወናችሁት ተግባር መልካም፣ እኛንና ሀገራችሁንም የሚያኮራ ነው። ነገር ግን በደረሰኝ መረጃ መሰረት ከዚህ ይዛችሁት የሄዳችሁትን ከፍተኛ ገንዘብ የተፈጀበትን የህፃን ልጅ አምሳል አሻንጉሊት ይዛችሁት አልመጣችሁም አለ። የተናገረውን እንዲያረጋግጡለት በሚመስል አስተያየት እያያቸው። በእርግጥም ወደ ኢትዮጵያ አብሯቸው የተላከው ከሩቅም ከቅርብም ሰውነቱ የማያጠራጥር አሻንጉሊት ነበር። በየአውሮፕላን ጣቢያው ከሚያጋጥማቸው አላስፈላጊ ፍተሻና ጥርጣሬ ለመገላገል ሙሉ በሙሉ የአሻንጉሊቱ አካል የተሰራው ከፕላስቲክ ነበር። ነገር ግን ፊቱ፣ እጆቹና እግሮቹ ላይ የሰው ቆዳ የሚመስል አካል ተለጥፎለታል። ልቡም እንደሚመታ ለማስመሰል ወደ ደረቱ አካባቢ ሲታቀፍ ወደ ውስጥ የሚገባና የሚወጣ አካል ከውስጥ ተገጥሞለት ነበር የተዘጋጀላቸው እና አሊሰን ደግሞ በስኬት ከተጠናቀቀው ስራ አንጻር የአሻንጉሊቱን መረሳት ከምንም አልቆጠሩትም። እንደውም በዚህ ተልዕኳቸው የአንድም ሰው ነፍስ ሳያጠፉ በመመለሳቸው ትልቅ ኩራት ተሰምቷቸው ነበር። ስብሰባው ቀጥሏል። ሎረንስ የያዘውን ሪሞት ሲጫነው የዓለም ካርታ ግድግዳውን በሸፈነው ስክሪን ብቅ አለ። ኢትዮጵያ ላይ ጠቋሚ መብራት ቦግ ጨለም ማለት ጀመረ። ከዚያም ቦታውን እያቀረበው እያጎላው አዲስ አበባ ቤተ መንግስት አካባቢ ልዩ ስሙ ግንፍሌ ከሚገኝ ቤት ላይ ማብራት ጀመረ። ሎረንስ ሐሳቡን ወደ አሊሰን መልሶ በቀጣይ ጉዟቸው የምታመጡት ሕፃን ልጅ ሳይሆን መስፍንን ነው አላቸው። አሊሰን ነገሩ ሁሉ የተገለጠላት አሁን ነው። የመጨረሻ ቀን ሕፃኑን ከቤት ሲሰርቁ ባልደረባዋ ሰላይ መስፍንን የወጋው እንቅስቃሴውን መከታተያ ቺፕ እንደሆነ ተረዳች። የሥራው ባህሪ ስለሆነ አልተገረመችም። ብዙ ትዕዛዞች ሲሰጣቸው ምክንያቱ አይነገራቸውም ነበር። በረጅሙ ተነፈሰች። ስብሰባውን እንደጨረሱ የምስጋና ደብዳቤ ለሶስቱም ተሰጥቶ ከክፍል ወጡ እና አሊሰን ከወጡ በኋላ ክፍሉ ውስጥ የቀሩት 5 ሰዎች ዋናውን ስብሰባቸውን ጀመሩ። ሊቀመንበሩ ሚልተን መድረኩን ከሎረንስ ተረክቦ ስብሰባውን አስጀመረው። በእርግጥ ወሳኙ ስብሰባ ነበር። የጥናቱን የወደፊት አካሄድ የሚጠቁመውና በምን ዘርፎች ላይ መስራት እንዳለባቸው የሚወስኑበት ጊዜ ነው። የሕፃኑን ዕጣ ፈንታ ከአበይት አጀንዳዎች አንዱ ነበር። በመንግስት የሚታወቀው ሕፃኑን ጆን ሚልተን በማደጎ እንዲያሳድገው ከኢትዮጵያ እንደወጣ ነው። ይህ መረጃ በአሜሪካ የኢሚግሬሽን መረጃ ቋት ውስጥ ገብቷል። ነገር ግን ሚልተን ያላገባ ከመሆኑ በተጨማሪ በቀን ወደ 18 ሰዓት በስራ ስለሚያሳልፍ ልጁን ተንከባክቦ የማሳደግ አቅም አልነበረውም። ስለዚህ ለታቤል አሳዳጊ መፈለግ እንዳለበት አመኑበት። ከረጅም ውይይትም በኋላ ለወደፊት ተልዕኳቸውም እንዲጠቅማቸው ታቤል ማደግ ያለበት በአፍሪካዊት መሆን እንዳለበት ተወሰነ። በተጨማሪ የምታሳድገው ሴት የአሜሪካ ዜጋ ያልሆነችና በሕክምና ዘርፍ አሊያም በሳይኮሎጂ የተመረቀች ብትሆን
ለልጁ አስተዳደግና ባህሪ መልካም መሆኑን አምነውበት ተስማሙ። ይህ የምርጫ ሂደትም ከደህንነት አካላት መረጃ የማደራጀት መሰብሰብ ስለሚጠይቅም ሎረንስ እንዲሰራው ተሰጠው። ልጁም በኮሎራዶ እንዲያድግና ከዚያ በፊት ሙሉ ምርመራውን እዚህ ዋሽንግተን ባለው ጊዜያዊ ቤተ ሙከራ ተደርጎለት ለእሱና ለአሳዳጊው የሚሆን ቦታ ደግሞ በዋና የምርምር ጣቢያ አቅራቢያ ጥሩ የሚባል ዘመናዊ ቤት እንዲዘጋጅላቸው ተወሰነ። ክፍል 15 በዚህ ተጠናቀቀ። ክፍል 16 ከቀናት ጉዞ በኋላ ያሬድ ሻንጣውንና ጥቂት ገንዘብ ይዞ ትግራይ አልነጃሺ መስጊድ ደረሰ። ዋና ዓላማው ጥንታዊ የአረብኛ ጽሑፎችን ለማግኘትና የጥንቱን አረብኛ ለመማር ነበር። በክርስትና ያደገው ያሬድ በመጀመሪያ ሌላ የእምነት ተቋም ውስጥ ገብቶ መማር እጅግ አስቸጋሪ መስሎ ታይቶት ነበር። ከዚህም በላይ ኃላፊዎቹ የኛ ተከታይ ያልሆነ አናስተምርም እንዳይሉት በፍርሃት ነበር ሄደው። አልነጃሺ በ7ኛው ክፍለ ዘመን የታነጸ ሲሆን ከመካ ተሰደው ለመጡ የነብዩ መሐመድ የቅርብ ዘመዶች ማረፊያና መሸሸጊያ የነበረ ቦታ ነው። ያሬድ ወደ መስጂዱ እንደደረሰ የጠበቀው የፈራው ሳይሆን አስገራሚ አቀባበል ነበር። እጅግ በደመቀ መንገድ አስተናገዱት። እንኳን ወደ ቤታችን ወደ ቤትህ መጣህ ብለው ተቀበሉት። ለ4 ዓመታት የጥንት መጽሐፍትን ሲያገላብጥና አረብኛ ሲማር ከረመ። ቁርአንንም ልክ እንደ ሃይማኖቱ ተከታይ ጥርት አድርጎ መቅራት ቻለ። በዚያ ሳለ ከያዘው ጥቅልል መጽሐፍ ውስጥ በአረብኛ ቋንቋ የተጻፉ ብዙ ምስጢሮችን ተረዳ። ምስጢሮችን በተረዳ መጠን የማወቅ ፍላጎቱና የመማር ጥሙ እየጨመረ መጣ። ከቋንቋው በተጨማሪ በመስጂዱ የእስልምናን እምነት መሰረቶች ተማረ። ከዓመታት በፊት ወደ መስጂዱ ሲመጣ የተቀበሉት ሼህም መልካም ምኞታቸውን አክለው በሕይወቱ የማይረሳውን ጥሩ ምክር ሰጥተው በዱዓ ሸኙት። ልጅ ያሬድ፣ የሰው ልጆችን መከራ ማሸነፊያ መሳሪያ ስለሆነው ነገር ልንገርህ። ችግሮቹን ሁሉ የምናሸንፍበትና ከገባንበት አረንቋ የምንወጣበት አንድ ትልቅ መሰላል አለ። እሱም መልካም ተስፋ ነው። ተስፋ ከምንኖርበት ቦታና ካለንበት አካባቢ አልፈንና ተሻግረን አርቀን እንድናስብ የሚረዳን ነው። ተስፋ ሐሳብ ነው። ተስፋ ምኞት ነው። ዛሬያችንን ከተወረሰበት ጨለማ አራግፈን የምናወጣበት ነው። ይህች ዓለምን ብትሆን ለተስፈኞች የተለየ ቦታ ያላት ትመስላለች። ምክንያቱም ምንም ነገር ሳይታይ፣ ሳይሰማ፣ ሳይዳሰስና ሳይጨበጥ በፊት በሐሳብ ደረጃ ያለ የማይታየውን እንዲታይ፣ ያልተጨበጠውን እንዲጨበጥ የሚያደርጉት ትላልቅ ተስፈኞች ናቸው። ተስፋ በእርግጥ የወደቀውን ያነሳል፣ የተሰበረውን ይጠግናል። ስለዚህ ዛሬን በደስታ እየኖርህ ነገ የተሻለ ቦታ መድረስ እንደምትችል በፈጣሪ መልካም ተስፋ አድርግ። ሁኔታዎች ምቹ ባይመስሉም ተስፋህን ግን አታርቀው። ሁሌ ለችግርህና ለሐዘንህ ተስፋን አሳያቸው። ሕይወትህ መከራ፣ ችግር፣ ሐዘን ውስጥ ቢገባም በቅርቡ ወደ በለጠ ደስታ፣ ድልና ስኬት እንደምትሸጋገር እመን። በምታልፍበት የሕይወት ችግር ውስጥ የምትኖረው ለጥቂት ጊዜ ብቻ እንደሆነ ለችግርህ ንገረው። በነገ መልካም ተስፋ ዛሬን በደንብ ጠንክረህ ስራ፣ በደስታም ኑር። ያሬድም በምክራቸው ተደስቶ ወደ ጥንታዊ ገዳም ደብረ ዳሞ ጉዞውን ጀመረ፣ ግዕዝን ለመማር። ገዳሙ በ6ኛው ክፍለ ዘመን በተራራ አለት ጫፍ ላይ የተገደመ ሲሆን ሰዎች የሚወጡት የተጎነጎነ የቆዳ ገመድ በወገባቸው ታስሮ በመነኮሳት እየተጎተቱ ነው። ወደ ገዳሙ እንዲገቡና እንዲወጡ የሚፈቀደው ለወንዶች ብቻ ነውና ሴቶች ከታች ሆነው ነው ጸሎት የሚያደርሱት። በደብረ ዳሞ ገዳም እጅግ አስደናቂ ምስጢር የያዙ በእጅ የተጻፉ ቀደምት ጥቅልል ብራናዎች ይገኛሉ። ያሬድ ከገዳሙ አስተዳዳሪ ፈቃድ ተሰጥቶት በዚያ የሚገኘውን ዕውቀት መሰብሰብ ጀመረ። እንደ ዕድል ሆኖ ያገኙት መነኩሴ ከጎንደር የወጡ ነበሩ። ያሬድን አስጠግተውት አብሯቸው እንዲኖር ፈቅደው ያስተምሩት ጀመር። ብዙ ሰው ለጉብኝት አሊያም ጸልዮ ለመመለስ ብቻ ስለሆነ ወደ ገዳሙ የሚመጣው እንደ ያሬድ ለመማር የሚመጡ ሰዎችን በእንክብካቤ ነበር የሚያስተምሯቸው። አያሌ ዓለም በቃኝ ያሉ ወደዚህ ገዳም መጥተው አዲስ ሕይወት ይጀምሩ ነበር። ያሬድ ከፍተኛ የመማር ፍላጎት ስለነበረው ሲመሽ በቤቱ ከመነኩሴው ጋር፣ ቀን ደግሞ ከወጣቶች ጋር ግዕዝንና የሃይማኖት ስርዓቶችን ይማር ነበር።
ወደ ገዳሙ ከመጣበት ጊዜ ጀምሮ በመነኮሳቱና ቀሳውስቱ ተወዳጅነት አግኝቶ ባሻው ቦታ ሁሉ እየተመላለሰ ይማር ነበር። ያሬድ ከተግባቢነቱና ከትምህርት ወዳድነቱ የተነሳ ከሕፃን ልጅ ሁሉ ለመማር ዝግጁ ነበር። በመጣ በወሩ በሚማርበት ገዳም መስፍን የሚባል ከአዲስ አበባ የመጣ ሰው ተዋወቀ። መስፍን በባህሪው የጋራ የሚያደርግ ነገር ካለው ሰው ጋር ማውራት መጫወት ይወዳል። ያሬድም ከሁሉ ለመማር ስለሚወድ ከመስፍን ጋር ጥሩ ወዳጅነት ፈጥረዋል። ከትምህርት ባለፈ ጊዜያቸውን ስለ አዲስ አበባ በመጫወት ያሳልፉ ነበር። ያሬድ ግን መስፍንን በዚያ በአዋቂው ቤት ማየቱን ያስታወሰው እንደተዋወቀው ነበር። ምንም እንኳ ጊዜው ራቅ ያለ ቢመስልም መስፍን ግን የእርጅና ምልክት አይታይበትም። የሰውነት ጥንካሬውና ወጣትነቱ ከእድሜው ጋር አይገናኙም። አስተውሎ ላየው ሰው አይደለም 40 ዓመት 20ዎቹንም የጨረሰ አይመስልም። መነኮሳቱ ከየቦታው ለተሰበሰቡት የዓለም ኑሮ ከብዷቸው ለመጡ ሰዎች ሁልጊዜ ማታ ማታ ትምህርት ይሰጧቸው ነበር። ትምህርቱ በአብዛኛው የሚሰጠው ያሬድን ባስጠለሉት መነኩሴ ቤት ነበር። ለመብላት ሳይሆን መኖር ያለባችሁ፣ ለመኖር ነው መብላት ያለባችሁ። ሰው ከገንዘብ ሆድም ከመብል ይበልጣል ይሉ ነበር በተደጋጋሚ። እኛ የተከበርን የአምላክ ፍጡሮች ነን፣ በምንም አንለካም። በምድር ላይ ሁላችንም በደስታ እንድንኖር ተፈጥረናል። ይሁን እንጂ በምድር ላይ ከምንደሰትበት የምናዝንበት፣ ከምንበረታበት የምንደክምበት፣ ተስፋ ከምናደርግበት ተስፋ የምንቆርጥበት ጊዜ ይበዛል። ኑሯችን በሐዘን በፍራቻና ተስፋ በማጣት ውስጥ የሚዋዥቅ ነው። ብዙ ሰው ደስታ በገንዘብ የሚገዛ ስለሚመስለው ሕይወቱን ሙሉ ገንዘብን ሲያሳድድ ይኖራል። ገንዘቡን ሲያገኘው ደግሞ ደስታን እንደማይገዛለት ይረዳል። በዚህም በገንዘቡ ሌላ ገንዘብ ለመግዛት ሲለፋ ሲጥርና ሲባዝን ሲደክም ይከርማል። የሚያገኘው ገንዘብ ደስታ ሳይሆን ፍርሃትና ጭንቀት፣ እንደገና ሌላ የገንዘብ ጥማት ይለቅበታል። ዓይን አላችሁ? ተመልከቱ። ጆሮ አላችሁ? እንግዲያውስ ስሙ። ልብ አላችሁ? አስተውሉ። ገንዘብ ምድራዊ ሕይወት እንጂ ደስታን አይገዛላችሁም። ደስታን የሚገዛላችሁ እረፍት የሚሰጣችሁ ፈጣሪ ብቻ ነው። የሌለው ላይ መጣ ያለው ላይ ሄድ እድሜያችሁን ሙሉ ከመባዘን ተጠበቁ ይሉ ነበር መነኩሴው። ይህ ቃላቸው ዓለማዊ ሕይወትን ትተው የመጡ ሰዎችን የሚያጽናና የሚያበረታ ቃል ነበር። አንዳንድ እውነት ሲቆይ ታሪክ፣ ሲከርም ተረት ይሆናል። እውነት ግን ከፈጣሪ መሆኑ ጥርጥር የለውም። ሁሌ ታምኖ ይኖራልና። ለሰው መድኃኒቱ ራሱ ሰው ነው። ግን መድኃኒት ስለሆነ ብቻ አያድንም፣ ወደ ሰውነት ካልገባ በቀር። የተሳሳተ ሕክምና የተሳሳተ መድኃኒት እንዲታዘዝልን ያደርጋል። የተሳሳተ መድኃኒት ደግሞ ጤንነት ሳይሆን ሕመምን ይጨምራል። ወደ ሕይወት ሳይሆን ወደ ሞት ይመራናል። ሌላ ትክክለኛ መድኃኒት መውሰድም ያን ያህል በጤንነታችን ለውጥ አያመጣም። የተሳሳተውን መድኃኒት እስካላቆምን ድረስ መርዝ የጠጣ ሰው ምንም ያህል መልካም ውሃ ቢጠጣ ከመሞት አያድነውም። ምክንያቱም መልካም ውሃ አንዳንድ ጊዜ ገዳዩን መርዝ ወደ ሰውነታችን አመቻችቶ የሚወስድና የሚያወራርድልን ይሆናልና። ያሬድ መልካም የመማሪያ ጊዜያትን በደብረ ዳሞ ገዳም አሳለፈ። ትምህርቱንም ሲጨርስ በተራራው ራስ ላይ መጽሐፉን ይዞ ወጥቶ ይመሰጥ ጀመር። ለ2 ቀናት ያህል ቀን በፀሐይ ብርሃን፣ ሌሊት ደግሞ በኩራዝ በጥቅልል ብራና ውስጥ ያለውን የተሰወረ ጥበብ መመርመሩን ተያይዞታል። በጥቅልሉ መነሻ ላይ ያለውን ጽሑፍ ገዳም በገባበት ዓመት ነበር በግድግዳ ላይ ተቀርጾ ያገኘው። የተጻፈው በሰው ልጅ ቀደምት ቋንቋ ቢሆንም ገዳሙ ግድግዳ ላይ ቀደምት አባቶች ትርጉሙን አስቀምጠው አልፈው ነበር። ጥቅልሉ ካናቱ ላይ በትልቁ ሜሎሪና የሚል ቃል ሰፍሮበታል። የብራናው ጥቅልል 3 ታላላቅ ምስጢሮች አቅፏል። የመጀመሪያው ስለ ሰው ልጅ ታሪክና የሕይወቱ ዓላማ ያትታል። ሁለተኛው በምድር ላይ መጥፎ የሚባሉና ብዙ ችግር የሚያስከትሉ ቀናትን ማወቂያ ምስጢራዊ ቃሎችን ይዘረዝራል። እነዚህ የአባቱ አስተማሪ ከረገሟቸው ቀናት ጋር ተመሳሳይነት ያላቸው ናቸው። ሶስተኛውና የመጨረሻው ስለ መድኃኒት አቀማመምና ስለ ባህላዊ ሕክምና ያስረዳል። ያሬድ የሶስተኛው ምስጢር ሙሉ በሙሉ ማለት በሚቻልበት መልኩ ተረድቶት ነበር።
የመጀመሪያዎቹን ግን በጥልቅ ለመረዳት የቀደምት ጽሑፍ ተርጓሚዎች ያስፈልጉት ነበር። መጽሐፉ ሜሎሪናን ሲያብራራው የተገለጠ ለሰዎች የሚያበራ ጥበብ ይለዋል። ጥበብ ደግሞ የሰው ልጆች ልብ ብርሃን ነች። ልብ ሲበራ ደግሞ አስተሳሰብ ይለወጣል፣ ድርጊት ይከተላል። የሰው ልጆችም ለተፈጠሩለት ዓላማ መኖር ይጀምራሉ። ያሬድ ከገዳሙ የሚለቅበት ሰዓት ሲደርስ መስፍን አገኘውና ወንድሜ ከዚህ የህይወት ስፍራ ባትወጣ መልካም ነበር፣ ግን አሻፈረኝ ካለህ አናስገድድህም። እኔ በዚህ ብዙ አትርፌያለሁ። ፈጣሪ ለፍጥሩ ይገለጣል፣ አብዛኛው ሰው ግን ችላ ብሎት ሳያስተናግደው ያልፋል አለው። ይህን ሲሰማ ያሬድ ደነገጠ። በሜሎሪና ጥቅልል ላይ ያነበበው ትዝ አለው። ከአሁን በኋላ ለሰው ልጆች ሁሉ በህይወታቸው ዘመን አንዴ ይገለጥላቸዋለሁ፣ የፈጠርኳቸውንም ፍጡራን እንዲያገለግሉኝ እጠይቃለሁ። ይህም ለሰው ልጆች ያለኝን ፍቅር መግለጫዬ ነው። መስፍን ጨመረለት፣ እኛ ሰዎች ከተወለድንበት ቀን ይልቅ ሞታችን የሚታወስ፣ የመጣንበት ሳይሆን የሄድንበት ቀን የሚሞገስ፣ ከህይወታችን ይልቅ ሞታችን ዋጋ ያለው፣ ለምን ኖረ ሳይሆን እንዴት ሞተ የምንባል ፍጡሮች ነን። ይህን ደግሞ ለማሸነፍ ቆም ብለን ማሰብና ወደ ፈጣሪ መጠጋት አለብን። የህይወታችንን ዓላማ እዚያ እናገኛለን። ልክ የሀገራችን ሰው ሲተርት ሞት አይቀርምቱ ምንም ቢታክቱ እንደሚለው ሞትን እያሰብን መልካም ስራ እንድንሰራ ነው። ይህን ያህል ጊዜ አብረው ሲቆዩ እንደዚህ ጥበብ ያላቸው ቃላት እንደሚናገር አስተውሎት የማያውቀው ያሬድ እሱን ጥሎ መሄዱን ጠላው። ይሁን እንጂ ሩጫው የእነዚህን ነገሮች ፍጻሜ መመልከት ነውና ለመሄድ ተነሳ። መስፍን አሜሪካ ያለ ሲታሰር ከአንድ ከተወሰነች ቦታና ክፍል መንቀሳቀስ አትችልም ሲባል የተሰማውን ብቸኝነትና ሐዘን፣ የተስፋውን መጨለም በቃል ሊገልጹት ያዳግታል። በእርግጥ ራሱን አስሮ ገዳም ካስገባ በኋላ ግን ለሱ በዚህ ቦታ ብቻ መወሰን እንደ እስር ቤት ሳይሆን እንደ አርነት ነበር። ለካስ ይህች ዓለም ለሱ እስር ቤት ነበረች። የሰው ልጅ በህይወት ዘመኑ ሁሉ መጠኑና ስፋቱ ቢለያይም ራሱ በሰራው አልያም ሌሎች ባጠሩለት እስር ቤት ይኖራል። እንደ ራሱ ሐሳብና አመለካከት ግን ትልቅ እስር ቤት የሚሆንበት አንዳች ነገር የለም። ለካስ እስር ቤት ቦታ ሳይሆን አስተሳሰብ ነው። በዚህች ምድር እጅግ ብዙ ሰው በአእምሮ እስር ቤት ውስጥ ባሉታዊ አስተሳሰብ ታስሮ በከንቱና እንቶ ፈንቶ ፍርሃት ተይዞ ማንም እንዳይረዳው ሆኖ የእስር ቤት ቁልፉን ራሱ ደብቆ ይኖራል። እያንዳንዱ ሀገር እስር ቤት እንደሆነ ጭምር ተገነዘበ። ምክንያቱም ከአንድ ሀገር ወደ ሌላ የሚገባው ማንም እንዳሻውና እንደፈለገ ሳይሆን በሌሎች ፈቃድ ላይ ተመርኩዞ ነው። ያው ከአንድ እስር ቤት ወደ ሌላ እስር ቤት እንደመዘዋወር ነው። ትልቅ እስር ቤት የሆነችውን ምድር ሁሉም በመልኩ፣ በዘሩ፣ በሃይማኖቱ፣ በአስተሳሰቡ ወደ ትናንሽ እስር ቤቶች ሸንሽኗት ራሱን አጥሮና አስሮ ይኖራል። በእርግጥ ለአእምሯችንና ለሐሳባችን አይሆን እንጂ ለአካላችን ምድር እስር ቤት ናት። የሰው ልጅ አካሉ በዚህ ምድር ላይ ታስሮ አእምሮ ግን ሲፈታ መታሰር ብዙም አያስጨንቀውም። ምክንያቱም ዋናው እሱነቱ ስጋው ሳይሆን ሐሳቡ፣ አመለካከቱ ነው። በምድር ከሊቅ እስከ ደቂቅ፣ ከመሪ እስከ ተከታይ፣ ከትልቅ እስከ ትንሽ የእስር መጠኑ ይለያይ እንጂ በገዛ ራሱ አእምሮ የታሰረ ነው። ታዲያ ጠቢብን እንዴት አድርገው ነው በቦታ ገደብ የሚያስሩት? ጠቢብ ካለበት ማዶ አሻግሮ የሚመለከት ቅድምን ብቻ ሳይሆን አሁንንና በኋላን የሚያይ የሐሳብ ገደብ የሌለው ነው። ብዙዎች ከዚህች የእስር ዓለም ወጥተው በአስተሳሰባቸው ወደ ህዋ መጥቀዋል። መጀመሪያም አካላቸውን ሳይሆን አስተሳሰባቸውን ነፃ አድርገዋል። ከብዙ ዓመታት በኋላ ደግሞ ሰዎች ሐሳባቸውን ብቻ ሳይሆን አካላቸውንም ከዚህች እስር ቤት ከሆነች ምድር ያወጣሉ። ሰዎች በምድር ብቻ ሳይሆን በህዋም ይኖራሉ። ሐሳቡ ያልታሰረበት ሰው አካሉ አይታሰርበትም። መስፍን በህይወቱ ያያቸው ብዙ ውጣ ውረዶች ገፍተው ወደ እውነት አድርሰውታል። ከእውነት የሸሻ አመለካከት፣ ባህል ሁሉ ላይቃና እንደሚሰበር ሁሉ መስፍን ያለፈባቸው የህይወት ውጣ ውረዶች አሁን ከገባበት የእውነት ዓለም የተነሳ ቀድሞ የተበላሹ አስተሳሰቦቹ በአእምሮ ውስጥ ላይጠገኑ ተሰብረዋል። ደብረ ዳሞ ገዳም ለመስፍን ዳግም ተስፋ ይዘራበት፣ ያለፈውን ህይወቱን ረስቶ አዲስ ህይወት ያገኘበት፣
ከነበረበት እስር ቤት ነፃነት ወደሚለው ቦታ የተሸጋገረበት ነው። በእርግጥ ወደዚህ ገዳም እንደገባ በሐሳቡ በተደጋጋሚ ውሎ አዳሩ እስር ቤት በሆነችበት ዓለማዊ ምድር ላይ ብቻ ነበር። ኋላ በሂደት ተሰበሰበ። ግን በዚህ አርነትን ባገኘበት ቦታ ላይ ተቀምጦ በአሜሪካ ሳለ ራሱን የሳተበት 1 ወርና ልጁ ሳሙኤል የተወሰደበት ቀናት ትንግርቶችና በህይወቱ ያልተመለሱት ትላልቅ ጥያቄዎች ነበሩ። አሁን ደግሞ በአካሉ ምንም አለማርጀቱና ለመድካሙ ጥያቄ ይፈጥርበት ጀምሯል። ያሬድ በአባቱ አስተማሪ ቤት ካገኛቸው ጽሑፎች መካከል የጠልሰም ስዕልና ቃላት ያላቸው የጥበብ ጽሑፎች ነበሩ። እነዚህን ጥበቦች መረዳት የቻለው ግን ደብረ ዳሞ ገዳም ገብቶ ከተማረ በኋላ ነበር። ጠልሰም ከሁለተኛው ክፍለ ዘመን ጀምሮ ኢትዮጵያውያን ይሰሩት የነበረ ጥበብ ነው። የተለየ ኃይል ያለው ሲሆን በውስጡ የጠልሰም ጥበብ ኃይል ያላቸውን ቃላት፣ እጽዋት እንዲሁም ምልክቶች ይይዛል። ጠልሰም አስማታዊ ጥበብ ሲሆን ትርጉሙ ደግሞ አምሳል፣ ውክልና እንዲሁም ማስዋብ የሚል ስዕላዊ ድርሰት ነው። ይህም ጥበብ በየገዳማቱ በብራንዳዎች ላይ አርፏል። ጠልሰም የመፈወስ ኃይል አለው ስለሚባል በክታብነት የሚጠቀሙበት አሉ። የጠልሰም ስዕልም እነዚህን ኃይል ያላቸውን ቃላት፣ ምልክቶችና እጽዋት በመጠቀም የሚሳል ነው። እነዚህ ስዕሎች በአብዛኛው በሜሎሪና ብራና መጽሐፍት ላይ የሚገኙ ነበሩ። ጠልሰም ከመፈወስ በተጨማሪ ሰውን የሚሰውር፣ ግርማ ሞገስን የሚሰጥ፣ በሰዎች ጫንቃ ላይ ለመስፈር የሚዳዳውን ሰይጣን ጋሻና ጦር በመሆን መከላከልና ማስጣል የሚያስችል ኃይል ያለው ነው ተብሎ ይታመናል። ይህም አቃቤ ርዕስ ተብሎ ይጠራል። በተጨማሪም ስነ ምህዳራዊ ጉዳዮችን የያዘና የተፈጥሮ ማዕድኖች የት እንደሚገኙ የሚያትት ካርታ ነው። ያሬድ በተጨማሪ በደብረ ዳሞ ገዳም ለ5 ዓመታት ያህል የጠልሰም ጥበብን ከሊቃውንት አባቶች ተማረ። ካለው የባህል ሕክምና በተጨማሪ የጠልሰምን ጥበብ ከአፈር፣ ከእጽዋት፣ ከቅጠልና ከአበባ እንዴት መሳል እንደሚቻልም ለዓመታት አጠና። በቆይታው ብዙ የህይወት ትምህርቶችን ቀስሟል። ከዚያም በላይ የሜሎሪናን ፍቺ፣ በውስጡ በግዕዝ የተጻፉ ምስጢራትን በሙሉ ተረድቷል። አሁን የቀረው የጥንታዊ ጽሑፉን ፍቺ ማግኘትና የሰው ህይወትን ትርጉም ሙሉ በሙሉ መረዳት ነው። በመጨረሻም በደብረ ዳሞ ገዳም ከዓመታት ቆይታ በኋላ የማያረጀውን መስፍንና በዚህ ያሉ መነኮሳትን ተሰናብቶ ወደ አዲስ አበባ ለመሄድ ተነሳ። ክፍል 16 በዚህ ተጠናቀቀ። ክፍል 17 ሎረንስ ታቤል የምታሳድግ ወጣት ሴት ለማግኘት አንድ ቡድን አዋቅሮ መፈለግ ጀመረ። በተለያዩ ዩኒቨርሲቲዎች ውስጥ ያሉ ወጣት ሴቶች በጥንቃቄ እንዲፈለጉ አደረገ። ለምረቃ ከተዘጋጁ የሕክምና እንዲሁም የሳይኮሎጂ ተማሪዎች ወደ 50 የሚሆኑ ተመርጠው ለፈተና ተጠሩ። ሁሉም የተለያዩ ሀገር ዜጋዎች ሲሆኑ የሚያመሳስላቸው ተምረው እንደጨረሱ አሜሪካ መስራት መፈለጋቸው ነው። የተሰጣቸውን የጽሑፍ ፈተና ያለፉ 5 ሴቶች ለቃለ መጠይቅ ተቀጠሩ። ከእነዚህም መካከል 3 የሳይኮሎጂ የመጨረሻ ዓመት ተመራቂ ተማሪዎች ሲሆኑ 2ቱ የሕክምና ተማሪዎች ነበሩ። ሎረንስ እያንዳንዳቸውን ለ1 ሰዓት ቃለ መጠይቅ አደረገላቸው። በእርግጥ 5ቱም የሚያስደንቁ ሴቶች ቢሆንም የሎረንስ ልብ ግን የሳይኮሎጂ ተመራቂ ከሆኑት በአንዷ ዘነበለ። በመጨረሻም ኮሚቴው ተሰብስቦ የታቤል ጠባቂና አሳዳጊ እንድትሆን መረጣት። ሊንዳ ሀገሯን እጅጉን አብዝታ ብትወድም እንደተመረቀች ወደ ሀገር ቤት መመለስ ግን ከብዶባት ነበር። በኢትዮጵያ ሳለች እቴጌ መነን የአዳሪ ትምህርት ቤት ተማሪ የነበረች ስትሆን በጉብዝናዋና በአስተሳሰብ ልቀቷ የማይገረም አስተማሪ አልነበረም። እቴጌም ትምህርት ቤቱን ሊጎበኙ በመጡ ቁጥር እሷን ሳያበረታቱ አይመለሱም። ከንጉሱ የተላከ ስጦታ የሚያመጡላት ነበር። ሊንዳም ብትሆን ሀገሯንና እቴጌዋን እጅግ የምትወድ ልጅ ነበረች። ይሁን እንጂ የአሜሪካን አኗኗር ከቀመሰች በኋላ ሐሳቧ ተመርቃ እዚሁ ማስተማርና ቀስ ብላ ቤተሰቦቿን ከኢትዮጵያ ማምጣት ነበር። በመሆኑም አሁን ያገኘችው ዕድል ለእሷ የህይወት ትግሏ ማብቂያ ነበር። በሴትነቷ ብሎም በጥቁርነቷ ይህን የማስተማር ዕድል በቀላሉ ማግኘት ለእሷ ትልቅ ስኬት ነው።
ትምህርቷን ለመቀጠልም ጥሩ አጋጣሚ እንደሆነ ተረድታለች። በመጨረሻም በተመረቀች ማግስት ወደ ኮሎራዶ ታቤል ወዳለበት ጣቢያ ተወሰደች። በዚያም ከነ ሚልተን እና ሎረንስ ጋር ለሳምንት ከተሰበሰበችና ከሰለጠነች በኋላ የህይወቷን ቁልፍ ለነሱ ሰጥታ የሥራ ውሉን ፈረመች። ከወራት በፊት ቃለ መጠይቅ ያደረገላት ሎረንስ ልጁ እያደገ ሲሄድ የምትነግረውን ከ100 ገጽ በበለጠ ቅጽ የተዘጋጀ ታሪክ እንድታጠና አስጠንቅቆ ሰጣት። ይህ ወረቀት ህይወትሽ ነው። ዛሬ ነገ ሳትይ መለማመድና ማጥናት አለብሽ። ልጁ ሲያድግ ለሚጠይቅሽ ጥያቄዎች ሁሉ የምትመልሺው እዚህ ወረቀት ላይ ያሉትን ብቻ ነው። በተጨማሪም ካሁን በኋላ ወደ ሀገርሽ መመለስ አይፈቀድልሽም። ለልጁም ስለራስሽ እውነተኛ ማንነት መግለጽ አትችይም። ልጁንም በፍጹም የሀገርሽን ቋንቋ እንዳታስተምሪው ብሎ ካስጠነቀቃት በኋላ ሌሎች ወደ መሰብሰቢያው ክፍል መጥተው የምትኖርበትን ሊያስጎበኝ ወሰዷት። ሊንዳ የሥራው ጸባይ ቢያስደነግጣትም ልጅ ስለምትወድና በጥሩ ክፍያ አሜሪካ መቆየቷ ደስታ ፈጥሮላታል። የተሰጣትን ቤት ስታየው ደግሞ ፍጹም አላመነችም። ገነት ነበር የሚመስለው። ታቤልን ለማሳደግ የሚያስፈልጓት ቁሳቁስና አልባሳት ሁሉ የተሟሉበት ቤት ነበር። ለእሷም አንዳንድ የደህንነትና ራስን የመከላከል ትምህርት በቅርብ ርቀት ባለ የምርምር ተቋም ይሰጣት ነበር። ታቤል ካደገ በኋላ ብዙ ጥያቄ እንደሚጠይቃት ስለተረዳች መጽሐፉን ማጥናቱን ተቀዳሚ ስራው አደረገች። እንደ መጽሐፉ እሷና ጆን ሚልተን ተጋብተው እንደነበረና በመሃል ታቤልን እንደወለዱ ስላልተስማሙ ተፋተው ታቤልን እንድታሳድግ እንደተወሰነና ጆን ለልጁ በየወሩ ማሳደጊያ እንዲቆረጥለት እንደተስማሙ ተቀምጧል። ለታቤልም ከኢትዮጵያ እንደመጣ እንዳትነግረው ተገልጾላታል። በዚህ አይነት ታቤል እስከ 8 ዓመቱ በልዩ ጥበቃና እንክብካቤ ጥቁር አሜሪካዊ ሆኖ አደገ። አስተዳደጉም አብዛኛውን ጊዜ በኮሎራዶ ባለው የምርምር ተቋምና በዋሽንግተን ባለው ጊዜያዊ ጣቢያ ከእናቱ ጋር እየተመላለሱ ነበር። እነ ሎረንስም በአመት 2 ጊዜ ከደሙ ናሙና እየወሰዱ በደሙ ውስጥ ያሉትን ሴሎች ያበለጽጉና ይመራመሯቸው ነበር። መስፍን ያኔ ለ1 ወር በጥናት ተቋሙ የሙከራ ጥናት ሲደረግበት ከከረመ እንዴት ተወለደ የሚለው ነበር ለጆን ሚልተን ያልተመለሰ ጥያቄ ሆነባቸው። በተጨማሪም በውስጡ የቀበሩት የአቅጣጫ መከታተያ ሲግናል ከጠፋ እጅጉን ቆይቶ ነበር። የመጨረሻው መረጃ ከአዲስ አበባ በስተሰሜን አካባቢ ከደረሰ በኋላ ጠፍቷል። ከአዲስ አበባ እንደወጣ ያውቃሉ። አጥብቀው መገኛውን ሲከታተሉ ነበር። ይሁን እንጂ እንዴት እንደሆነ በማያውቁት ምክንያት አድራሻው ጠፍቷል። ይህም ትልቅ ስጋት ፈጥሮባቸዋል። ታቤል በኮሎራዶ በሮኪ ማውንቴን የሁለተኛ ደረጃ ትምህርቱን እንዲከታተል ተደረገ። እናቱም ሊንዳ በኮሎራዶ ስቴት ዩኒቨርሲቲ የማስተርስ እና የዶክተሬት ትምህርቷን በሳይኮሎጂ ተመረቀች። ኑሮ ለሊንዳ ቀላልና አልጋ ባልጋ ብትመስልም ውስጧ ግን ሁሌ ያዝን ስለ ሀገሯም ታስብና ትጨነቅ ነበር። ሊንዳ እጅጉን አስተዋይና ጎበዝ ሴት ነበረች። ታቤልን በታላቅ ስርዓት ነበር ያሳደገችው። ሁል ጊዜ በህይወቱ ትልቅ ነገር ሰርቶ እንዲያልፍ ተነግረው ነበር። በህይወትህ የደስታ ምንጭ መሆን ባትችል ለሌሎች የሐዘን ምክንያት አትሁን። በምድር ላይ ሰዎች በሁለት ነገር ሲታወሱ ይኖራሉ። አንዱ በሚፈጥሩት ችግር ሲሆን ሌላው ደግሞ በሚፈቱት ችግር ነው። ስለዚህ ሁሌ ችግር ፈቺ እንጂ ፈጣሪ አትሁን እያለች ትመክረው ነበር። በእርግጥ የህይወት አንዱ ትልቅ ዓላማ ከመጥፋት መትረፍ ነው። አንዳንዴ በህይወታችን ትልቅ ዋጋ የምንሰጠውን ሰውም ሆነ ቁስ ስናጣና ብቸኝነት ሲሰማን መኖር እርባና ቢስ ይሆንብናል። ለመሞትም ምክንያት ይበዛልናል። የዚህን ጊዜ ዋጋ የምንሰጠው ሰው ማግኘትን የመሰለ ተአምር የለም። ይህንንም ሰው ግን ላለማጣታችን መተማመኛ የለንም። ምክንያቱም ስለ ነገ መገመት እንጂ ማረጋገጥ፣ መተንበይ እንጂ ማወቅ የማንችል ፍጥሮች ነንና አብዛኞቻችን ህይወታችንን የምንመራው ነገን በመፍራት ነው። በተለይም በማይመች አካባቢ ስንኖር ህይወታችን እንዲሁ የሚያልቅ ስለሚመስለን ሐዘናችን ይጨምራል። ህይወት ትጨልምብናለች። የህይወት ጥያቄዎችን መነሳት የሚጀምሩት በዚህ ጊዜ ነው። አሁን ለመስራት እስከተነሳን ድረስ
በህይወታችን ረፈደ የሚባል ጊዜ ባይኖርም የሰው ልጅ ግን ከህይወት ይልቅ ለሞት፣ ከደስታ ይልቅ ለሐዘን፣ ከመቀጠል ይልቅ ለማቆም የቀረበ ፍጡር ነው። ለዚህ ነው በህይወት ዘመኑ ሲለፋ ሲዳክርና ሲባዝን የሚታየው። በህይወት ከመኖር ይልቅ መሞት ይቀላል። ለመኖር መስራትና መጣር፣ መውጣትና መውረድ ሲያስፈልግ፣ ለመሞት ግን ምንም ሳይሰሩ ቁጭ ማለት በቂ ነው። ምክንያቱም ከአፈር የተሰራው ስጋ ለመኖር አፈር ይፈልጋልና። እኛ ሰዎች ሐሳባችን ከምንኖርበት ዓለም የሰፋና የጠለቀ ቢሆንም እኛ ግን ይህንን ዘንግተን በተቆጠረ የህይወት ዘመናችን ከሰፊው ራሳችን ይልቅ ወደ ጠባቡ ውጪ በመመልከት በሙሉ ማንነታችን ባዶነትን የምንላበስ፣ በክቡር ስጋችን ውርደትን የምንከናነብ፣ በምክንያት በመጣንባት ምድር በዋዛ ኖረን በዋዛ የምናልፍ ነን። ታቤል እጅግ የሚያምር ሰዎች ሁሉ የሚወዱት ልጅ ሆኖ አደገ። የሁለተኛ ደረጃ ተማሪነት ዘመኑ ነጮችም ጥቁሮችም ሴት ተማሪዎች ለጓደኝነት ያስቸግሩት ነበር። ሊንዳ ከልጅነቱ ጀምሮ ታቤልን በከባድ ጥንቃቄ ነው ያሳደገችው። አብዛኛውን ጊዜውን እንደ አዋቂ ስትመክረው፣ በተሰጣት ኃላፊነትን መሰረት ለወደፊቱ ስራው ታዘጋጀው ነበር። ሊንዳ ስለ ጊዜ ያላት አመለካከት እጅግ ድንቅ ነበር። ስለ ጊዜ ህይወትነት አውርታ አትጠግብም። ለታቤል ስለ ጊዜ እንዲህ ትለው ነበር። ዛሬ ላይ ሆኜ ትናንትን ሳስበው አስተሳሰቤ፣ ድርጊቴና ውሳኔዎቼ ሁሉ የልጅ ነበሩ። አሁን ላይ ሆኜ ዛሬን ሳስበው ደግሞ በትናንት ትዝታ፣ በነገ ደግሞ ተስፋ ተሸብቦ የራሴን ትክክለኛነትና አዋቂነት ይነግረኛል። ግን ይህ በህይወት ሳለን የምናስበው የዕለት ተዕለት ሐሳቢያችን ነው እንጂ እውነት አይደለም። ምክንያቱም ነገ ያልነው ነገ ላይ ሆነ ዛሬ ያልነውን፣ ነገር ግን ነገ ላይ ተሆኖ ትናንት የተሰኘውን ዛሬ ስናስብ ምን ያህል አላዋቂ፣ ብስለት የጎደለን የድርጊት ህፃናት እንደሆንን እናስባለን። ስለዚህ ከዚህ የምንማረው ሁሌ አውቀን መጨረሻችንን ሳይሆን በህይወት እስካለን ሁል ጊዜ ተማሪዎች እንደሆነን፣ ህይወትን ለመማር እንደጀመርን እንጂ እንዳልጨረስንና የህይወት ትምህርት የሚጨረስ እንዳልሆነ ነው። ለዚህ ነው በህይወታችን አንድ ተጨማሪ ቀን ባሳለፍን ቁጥር ትላንት የነበረውን ልጅነታችንን በዛሬ ብስለታችን ስናማርር ስንተች የምንከርመው። የአንተነትህ ውቅር ትዝታና ተስፋ ቢሆንም ዛሬን ግን እንዴት መኖር እንዳለብህ እወቅ። ምክንያቱም አንደኛ ትናንትን የምታርመውም ሆነ የምታድሰው ዛሬ ላይ ሆነ ነው። ሁለተኛ ነገ ውብ የምትሆነው ዛሬን ስትንከባከባት ነው። ሶስተኛ ነገ ከተስፋነቷ በስተቀር ያንተ አይደለችም። ተስፋውን ሆኖ የምታገኛት ግን ዛሬን በተጠቀምክባት ልክ ነው። ስለዚህ ትዝታ ላይ ተቀምጠህ በተስፋ ጋሪ ተሳፍረህ ዛሬን በደንብ ኑር። ደግሞ በህይወት ትልቁ ቁም ነገር ትምህርት መውሰድ ነው። መቼም በስለንም አውቀንም አንጨርስም። ባወቅን ቁጥር ብዙ ቀዳሚ አላዋቂነታችን ይታወሰናል። ሁሌም ተማር፣ ሁሌም ለመለወጥ ዝግጁ ሁን፣ ሁሌም ብሩህ ተስፋ ይኖርህ። ብልህ ሰው ዛሬ ላይ አዋቂ ነኝ፣ ትክክል ነኝ፣ እኔ ብቻ የሚል ሳይሆን ዛሬ ላይ የህይወትን ትምህርት ከህፃናት ሳይቀር ለመማር የተዘጋጀ ነው። ስለ ዛሬ ማንነቱ ሲያስብ ሙሉነት የሚሰማው ብቻ ሳይሆን ነገ ላይ ለመሙላት የሚሰናዳ ነው። ለሊንዳ ብልህ ሰው ትናንትንና ነገን አስታርቆ ዛሬን በእረፍት በእርጋታና በደስታ የሚኖር ሲሆን በሰው ሁሉ ለመወደድ ሳይሆን ሰውን ሁሉ ለመውደድ የሚጠር ነው። በሰው ህይወት ተጨባጩ ጊዜ ዛሬና አሁን ብቻ ነው። ትናንትና ቅድም አሊያም ነገና በኋላ አይምሯችን ውስጥ የሚፈጠሩ ሁነቶች ናቸው እንጂ ተጨባጭ ጊዜዎች አይደሉም። አሁን ላይ ሆኖ ትናንትን የሚገፋ ነገን የሚስብ የለም። ዛሬና አሁን ብቻ። ነገ ብለን የኮራንበትንና የፎከርንበትን ቀን ስንይዝ ስንጨብጠው ነገነቱን ትቶ ዛሬ ይሆናል። እሱም ሳይበቃው አልቆና አልፎ ትናንት ይባላል። ጊዜ ዛሬና አሁን እንጂ ነገና ትላንት የለውም። ታቤል የዩኒቨርሲቲ ትምህርቱን በሕክምናና በኮምፒውተር ሳይንስ በ22 ዓመት ውስጥ ያጠናቅቅ ድረስ ሊንዳ እናትም ጓደኛም መካሪም አማካሪም ሆና አሳድገዋለች። በተለይ ከ18 ዓመቱ በኋላ ስለ ህይወት ዓላማና ስለ አስተሳሰብ ትኩረት ሰጥታ ታወያየው ነበር። ሊንዳ ታቤል ኢትዮጵያን ወደ ከፍታ የሚወስዳት ከፈጣሪ የተላከ ልጅ አድርጋ ነበር የምታየው። ብዙ ጊዜ ስለ ሀገሯ ስታለቅስ ስታዝን የውስጥ ህመሟን ሳትነግረው እናቴ የምታለቅሽው ስለ ኢትዮጵያ ነው ይላት ነበር።
ሊንዳ ስለ ሀገሯና ስለ ቤተሰቧ ያለማሰለስ አልቅሳለች። ሕይወት ብር አለመሆኑን ይልቁንም ሕይወት ግንኙነት መሆኑን በልምድ ተረድታለች። ከዓመታት በፊት አፄ ኃይለ ሥላሴ ከመንበረ ስልጣናቸው ሲወርዱ የተሰማት ሐዘን ግን ጥልቅ ነበር። ኢትዮጵያዊ ቅደሚ፣ አንቺ ስትቀድሚ ልጆችሽ ደስ ይለናል፣ አንቺ ስትለሚ ከስደታችን እናርፋለን፣ አንቺ ስትበለጽጊ ዓለም ሁሉ ወደ አንቺ ይመጣል እያለች ስታለቅስ ነበር። ለመጀመሪያ ጊዜ ታቤል በልጅነት አይምሮ ኢትዮጵያ የሚለውን ስም የያዘው። ያን ሰሞን በትልቅ ሐዘን ነበር ያሳለፈችው። ታቤልም እንዲህ የምትወደድ የሚታዘንላትና የሚለቀስላት ኢትዮጵያ ማን ነች እያለ መጠየቅ የጀመረው ከዚያ በኋላ ነው። ታቤል ከጎረመሰ በኋላ ስለ ሊንዳ ቤተሰቦች ለማወቅ ያላደረገው ጥረት አልነበረም። እሷ ግን ሁሌም ነገሩን እየሸፋፈነች ስለ አባቷና ስለ እናቷ ሞት ትነግረው ነበር። የዩኒቨርሲቲ ትምህርቱን ከጨረሰ በኋላ የጥናት ቡድኑን ሙሉ በሙሉ ሳይቀላቀል አስቀድሞ በ23 ዓመቱ ብቻውን ከአጃቢዎች ጋር ወደ ኢትዮጵያ ለአንድ ሳምንት ደርሶ ተመልሷል። በሶስት የስለላና የደህንነት ሰዎች ተከቦ በአሜሪካ መንግስት ጀት ስለመጣ እንደፈለገው ሀገሪቱን ሳይጎበኝ ነበር የተመለሰው። በኢትዮጵያ ቆይታው ብሔራዊ ሙዚየምን ጎብኝቶ ስለ ሕይወትና የሰው ልጅ አመጣጥ በባለሙያዎች ገለጻ ተደርጎለታል። በወቅቱም በአሜሪካ የሥነ ምድር ቁፋሮ የአርኪኦሎጂ አጥኒ ፕሮፌሰር እንዲሁም የዓለም ጥንታዊ የሰው ልጅ ዘሮች ከተገኙበት ከምስራቁ የኢትዮጵያ ክፍል ከአፋር ባለሙያዎች መጥተው ማብራሪያ እንዲሰጡት ተደረገ። በእርግጥ ኢትዮጵያ ምድረ ቀደምት የመባሏን ትክክለኛነት የሙዚየሙ ከመሬት በታች ያለው ክፍል ያሳብቃል። ክፍሉ በዓለማችን ቀደምት የሆኑ የሰው ልጅ ዝርያዎች አውስትራሎፒቴከስ አፋረንሲስ፣ ሆሞ ሳፒየንስ፣ እነ ሉሲን፣ አርዲን እና ሌሎች ቅሪተ አካልን የያዘ ቦታ ነበር። በሙዚየሙ ቆይታውም ስለ ሰው ልጅ ሕይወት አጀማመር ከተለያዩ አቅጣጫዎች ገለጻ ተደርጎለት ሕይወት እንዳታበቃ መስራት እንዳለበት በእጅ አዙር ተነግሮት ተመልሷል። ከ5500 ዓመት በፊት የጽሑፍ አጀማመር ጋር የተያያዙ መረጃዎችን ተመለከተ። በአባቱ በሚልተን እጅ ያያቸውን ብዙ ቀደምት ጽሑፎች በከፊል ተመልክቷቸው ተደንቆ ነበር። በሕይወት ዘመኑ የማይረሳቸውን በርካታ ትምህርቶች ከጉብኝቱ አትርፏል። በእርግጥ ትልቁ ዕውቀት ራስንና የማንነት መነሻ ማወቅ ነው። እንዲሁም ትልቁ ድል ራስን ማሸነፍ ነው። ራስን ለማሸነፍ ግን ማንነትን ማወቅ ቀዳሚ ተግባር ነው የሚለውን ትልቅ ትምህርትም ቀስሟል። በአዲስ አበባ አጭር ቆይታው እናቱ የተማረችበትን የእቴጌ መነን ትምህርት ቤት ጎብኝቶ ብዙ ሺህ የመማሪያ መሳሪያዎችና ማጣቀሻ መጽሐፍት ለግሶ ለተለያዩ ድርጅቶች የገንዘብ ስጦታ አድርጎ ነበር የተመለሰው። ከኢትዮጵያ እንደተመለሰ ቀጥታ ወደ ምርምር ጣቢያው አምርቶ የሙሉ ጊዜውን ስራ ጀመረ። ሊንዳም በኮሎራዶ ዩኒቨርሲቲ ፕሮፌሰርነቷን አግኝታ በዚያው በሳይኮሎጂ ማስተማር ቀጠለች። ከስራቸው ውጥረትና ብዛት የተነሳ በአመት 2-3 ብቻ ለበዓላት ይገናኙ ነበር። ታቤል የጥናት ቡድኑን ሙሉ ለሙሉ ከተቀላቀለ በኋላ በአባቱ በጆን ሚልተን እንዲሁም በሎረንስ ከፍተኛ ስልጠና እየተሰጠው ከአሜሪካ ፕሬዝዳንት በመጣ ትዕዛዝ የጥናቱ የበላይ ኃላፊ እንዲሆን ተደረገ። ምንም እንኳ ታቤል የምርምሩ ኃላፊ ቢሆንም እሱ ራሱ ግን የምርምሩ ግብዓት እንደሆነ ያውቅም ነበር። አባቱ ሚልተን ከልጅነቱ ጀምሮ በጤና ምርመራ ሰበብ ጥቂት ደም በየጊዜው እየወሰደ ነው የኖረው። በጥናት ስራው ታቤል ውጤታማ እንደሆነ ስላየ የምርምር ቡድኑ በ3 ተከፍሎ በአዲስ እንዲደራጅ ሚልተን ምክረ ሐሳብ አቅርቦ በመንግስት ተቀባይነትን አገኘ። በዚህም መሰረት በኮምፒውተር ቴክኖሎጂ እና ሰው ሰራሽ ብልሃት ወይም አርቲፊሻል ኢንተለጀንስ እንዲሁም በደህንነት ላይ የሚሰራ፣ ሁለተኛው የሰዎችን ሙሉ አካል በሰው ሰራሽ ስጋ ከስቲም ሴል አዳብሮ የሚያበለጽግ፣ ሶስተኛው ደግሞ በምድር ላይ ላሉት በሽታዎች በሙሉ መድኃኒትና መከላከያ የሚቀምር፣ በተጨማሪም ለቀጣዩ የዓለም ጦርነት የተለያዩ ባዮሎጂካል መሳሪያዎችን የሚቀምም ሲሆን ከእነዚህም መካከል ዘር እየመረጡ የሚያጠቁ ቫይረሶችን ከመድኃኒቶቹ ጋር የሚያዘጋጅ ሆኖ ነበር እያንዳንዱ ቡድን የተደራጀው። ታቤል በኮሎራዶ እና በዋሽንግተን ካሉት ተቋማት በተጨማሪ በኒውዮርክ በሚገኝ ግዙፍ ፎቅ ላይ የዋና ማስተባበሪያ ቢሮ ተሰጠው። በሶስቱም ጣቢያዎች የነበሩት የቴክኖሎጂ አይነቶች
የሚያስደንቁ ነበሩ። ብዙ ገንዘብ የፈሰሰባቸውና አብዛኞቹም በሌላው ዓለም ቀርቶ በአሜሪካን በቁጥር 1 ብቻ የነበሩ ናቸው። ታቤልም ይህን ሞትን የማስቀረት ካልተቻለም የሰው ልጅ እድሜን የመጨመር ጥናት ለበርካታ ዓመታት ሲመራ ቆየ። በዚህ ስራውም ከፕሬዝዳንት ጆርጅ ደብሊው ቡሽ ጋር ሳይቀር በየ30 ቀኑ ለስብሰባ ይቀመጥ ነበር። የአሜሪካ ዜጎችን ጤና መከታተል፣ ሙሉ መረጃ ወደ ዋናው ማዕከል ማስተላለፍና ማከማቸት የሚችሉ ከፍተኛ አቅም ያላቸው ቺፕሶች በምርምር ተቋሙ ተፈበረኩ። እነዚህ ቺፕሶች ወይንም ኒውሮሊንክ በትከሻ የሚቀበሩ ሲሆኑ መረጃ ከማስተላለፍ በተጨማሪ ከኒውሮኖች ጋር በመገናኘት አካላዊ ውስንነት ላለባቸው ሰዎች መልእክቶች ከአይምሮ በቀጥታ ወደ ነርቮች እንዲተላለፉ ይረዱ ነበር። ቺፕሶቹ በምስጢር 50 በጎ ፈቃደኛ ጡረተኞች ላይ ተሞክረው እጅግ በጣም ውጤታማ ሆነዋል። በሶስተኛው ቡድን ያሉ ተመራማሪዎች በባልደረባ የባህል ሐኪሞች አማካኝነት የህይወት ዛፍ የሚባሉ ለብዙ በሽታዎች መድኃኒት የሚሆኑ እጽዋትን ለይተው ለብቻቸው ማባዛት ጀምረዋል። ታቤል የሚመራው ቡድን የልብን፣ የኩላሊትን፣ የጉበትንና የሳምባን ሚና ተክቶ የሚሰራ አርቲፊሻል ውጤታማ የሙከራ ስራዎችን አከናውኗል። በአይጦችና በጥንቸሎች ተሞክሮ በህይወት መቆየት ችለው ነበር። ከዚህም በላይ ይህ መሳሪያ የተገጠመላቸው ጥንቸሎች ከሌሎች ይልቅ ፈጣኖችና በቶሎ የማይደክሙ ሆነውም ተገኝተዋል። በሁለተኛውና ዋና የምርመራ ቡድን ውስጥ ያለው ስራ ግን እጅግ ምስጢራዊ ከመሆኑ የተነሳ 3 ሰዎች ብቻ ነበሩ በኮሎራዶ ባለው ተቋም ውስጥ የሚቆጣጠሩት። ሰው ለመፍጠር የሚሞከርበት ፕሮጀክት ነበር። ፕሮጀክቱን ታቤል ራሱ በተደጋጋሚ ከፕሬዝዳንቱ ጋር በመሆን ጎብኝቶታል። ከሞቱ ሰዎች የሰበሰቡትን የሰውነት አካል ገጣጥመው በአርቲፊሻል ልብ ምት ህይወት ለመዝራት እየሞከሩ ነው። ከዚህም ጎን ለጎን እነዚህ በሰው የሚፈጠሩ ሰዎች በህይወት እንዲኖሩ ሶስተኛው ቡድን የተለያዩ ተፈጥሯዊ መድኃኒቶችን ያዘጋጅ ነበር። በ3 የአሜሪካ ግዛቶች የሚካሄደው ምርምር አብይ ዓላማ ከስቲም ሴል በበለጸጉ የሰው አካላት ህይወት ስትፈጠር መመልከትና የሰው ልጅ የሰውነት አካል እንዳይሞት በማድረግ ህይወትን ለዘላለም ማቆየት ነበር። ክፍል 17 በዚህ ተጠናቀቀ። ክፍል 18 ይቀጥላል።